እንደው በደንብ አርጋችሁ ስሙኝ በመድኃኒዓለም እግዚአብሔር የሰራውን ነገር። አዲስ አበባ ነው የምትኖረው። በጣም መልከ መልካም ናት፣ ደግሞ ታዋቂ ሰው ናት። ድንገት ህመም መታመም ጀመረች። የሰማችሁኝ አይደል? ድንገት ህመም መታመም ጀመረች። ህክምና ትከታተላለች። በሽታው አልተገኘም። ከሆነ ሰዓት በኋላ ሰውነቷ እየቀነሰ እየተመናመነ ሲመጣ ድጋሚ ሌላ ህክምና ስታደርግ በደምሽ ውስጥ ካንሰር የሚባል ነገር አለ ተባለች። የምን ካንሰር? የደም ካንሰር። እግዚአብሔር እንዲህ ያለውን ነገር ከህይወታችን ያርቅልን። በሰው እጅ ከመውደቅ ስላሴ ይጠብቀን። አሁን የምትችለውን ህክምና ሁሉ አደረገች። ወደ ውጭ ሀገር ሄዳ ታከመች። ሀብት አለ፣ ንብረት አለ፣ ባሏም ጥሩ ስራ አለው፣ ጥሩ ንግድ አለው፣ ልጆቿም ጥሩ ደረጃ ላይ ነው ያሉት። ግን ምን አደረገች? የገንዘብ ብዛት ከጤንነታችን ይመልስልናል? በሀብቱ ብዛት የሚፈወስ አለ? በሳንቲሙ ብዛት የሚድን አለ ወይ? የለም። ብዙ ቦታ ድናለው ገንዘቤ ካዳነኝ ብላ ሮጠች። እየባሰ መጣ። ኬሞቴራፒ የሚባል ህክምና አለ ታውቃላችሁ እናንተ ከኔ በተሻለ። ያንን እያደረገች ስንተኛ ዙር እንዳደረገች አላውቅም። ጸጉሯ ከራሷ ላይ ተነቃቅሎ ጠፋና ሌላ አካልን የሚያስፈራ ገጽታ፣ ያን የመሰለ መልክ ረገፈ። ያን የመሰለ ውበት አጠፋ። አዘነች። የሚያውቋት ሁሉ አለቀሱላት። የሚያውቋት ሁሉ አዘኑላት። ከሰው ላለመገናኘት ሰው እሷን እያየ ሲያለቅስ የትላንት ቁንጅናዋን ከዛሬ ማንነቷ ጋር እያመሳከረ ሰዎች በምላሳቸው የሚናገሩት ሰዎች ንግግር ሲያሳቅቃት ከሰው ተለይታ አድራሻዋን አጠፋችና ቤቷ ተደበቀች። ሰው ሲመጣም እንኳን የለችም ታስብላለች። የገዛ ቤተሰቦቿም ሲመጡ የሰው ምላስ አጥንት የለውም ግን አጥንት ይሰብራል። እና ቤቷ ገባች። አንድ ቀን አቡነ ተክለ ሃይማኖትን ትወዳለች። ጻድቁን የሚወድ ሰው እስቲ ኢትዮጵያዊ ሆኖ ተክልዬን የማይወድ ደግሞ እስቲ አመስግኗቸው ባካችሁ። ብርሃነ ዓለም ብፁዕ ቅዱስ አቡነ ተክለ ሃይማኖት ደግ ናቸው። እስቲ ደግ ናቸው በሉኝ። አዛኝቷ እንደ ተክልዬ ደግ ናቸው። የበረከት አባት ናቸው። አይ በረከት ሲሰጡ፣ አይ ለለመናቸው እናቴ፣ አይ ለተማጸናቸው ደግነታቸው። እንደው ጥሬ ሳይዝ ከቤቱ ህመሙ ብቻ ታይቶት ከናቱ ቤት በሶ እንኳን ሳይዝ ጥሬ ሳይዝ የወጣው ሰው አንድ ቀን እንጀራ እንኳን ሳይበላ አይውልም። እሳቸው ደጅ ወደቀ ሰው አይገርም? ሳይለምን እንዲሁ ይበላል። የበረከት አባት። አሁንም በድጋሚ በረከታቸው ይደርብን እና አቡነ ተክለ ሃይማኖት ደጅ ሊሂድ ብላ ባሏን አማከረችው። እዛ ደግሞ ሰው ያስፈልግሻል። አልፈልግም ሰው አለች። እስቲ ዛሬ ግድ የላችሁም ሰው አልፈልግም በሉ እስቲ።